ሰላም ሰላም የወሬት ተከታታዮች በራብ ኤርሙን ሐደ መርቶ በኻዘኑ ንባለው ትምህርት እንተማራለን። ይሄ ዛሬ ትምህርቱ ስለ ሻባት ነው። ሰንበትን ያከበረ ሰንበት ሰውን ይጠብቃት፣ ሰንበት ሰው ትጠብቃለች። ስለዚህ ሰው ሰንበትን መጠበቅ ማለት ሰንበትን መጠበቅ ራሱን መጠበቅ ማለት ነው። ለራሱ ሲል መጠበቅ አለበት። ዋናው ደግሞ እግዚአብሔር ቃላት ሰንበት 7 ቀን ሰርቶ በ6 ቀን ሰርቶ በሰባተኛው ስላረፈበት ይሄን ሰንበት እንጠብቅ እግዚአብሔርን ማመኑን የሚያሳይ ነው። ስለዚህ ስለ ሰንበትን መጠበቅ በጣም አስፈላጊ ነው እና ሰንበት ጠባቂ አድርገና ለእግዚአብሔር ስንል እኛ ስንል ሰንበት ትጠብቀና ሰንበትን ከጠበቅናት ሰንበት ትጠብቀናለች። መልካም ለሁላችሁ ወዳችኋለሁ።